በዚህ ጊዜ ያገለግለኝ የነበረው ሰው ተደስቶ ወደ እኔ እየሮጠ መጣና የሆነውን ሁሉ ነገረኝ። ያቺ ሴት ያስረገዘኝ መነኩሴ አይደለም እስክትልና እውነቱን እስክትናገር ድረስ መውረድ አልቻለችም። መንደርተኞች ሁሉ መጥተው ይቅርታ ሊጠይቁ በዝግጅት ላይ ናቸው አለኝ። ነገር ግን ይህን ስሰማ ሕዝቡ ስለ እኔ መልካም በማውራት ነፍሴን በውዳሴ ያዝሏታል ብዬ በመፍራት ሸሸሁ። ወደዚህ ገዳም መጣሁ። አባ ሲላስ ስለ አባ መቃርዮስ የሚከተለውን ተናግሮ ነበር። ከአባ መቃርዮስ 7 ሆነን ለመከራ ሥራ ወጥተን ነበር። በዚያን ጊዜ አንዲት ባሏ የሞተባት ሴት ከኋላችን እያለቀሰች ትከተለን ጀመር። አባ መቃርዮስ የእርሻውን ባለቤት ጠርቶ ሴትዮዋ ምን እንደሆነች ጠየቀው። ባሏ ከሰው ገንዘብ ወስዶ የት እንዳስቀመጠው ሳያሳያት ሞተ። አበዳሪው አሁን መጥቶ ገንዘቡን ካላመጣሽ ልጅሽን ወስጄ ባሪያዎች አደርጋቸዋለሁ አላት። አባ መቃርዮስም በዕረፍት ሰዓታችን እንድትመጣ ንገራት አለው ለእርሻው ባለቤት። ሴትዮዋ በዕረፍት ሰዓታችን መጣች። አባ መቃርዮስም እንደዚህ ሆነሽ የምታለቅሺው ለምንድን ነው ብሎ ጠየቃት። ባሌ በወለን ገንዘብ ከሰው ወሰደ፣ ነገር ግን የት እንዳስቀመጠው ሳይነግረኝ በድንገት ሞተ ስትል ነገረችው። አባ መቃርዮስም ባልሽ የት እንደተቀበረ አሳይኝ። አባ መቃርዮስ እኛን አስከትሎ በሴትዮዋ መሪነት ወደ መቃብሩ ተጓዘ። ሴትዮዋ ቦታውን ካሳየች በኋላ ወደ ቤትሽ ሂጂ አላት። ከዚያም ወንድሞቹን ጸልዩ ብሎ እገሌ ሆይ ገንዘቡን የት ነው ያስቀመጥከው ሲል መቃብሩን ጠየቀው። አጽሙም በቤት ውስጥ ከአልጋው እግር ስር ነው ሲል መለሰለት። በል እስከ ዕለተ ትንሣኤ ባለህበት እረፍ። ይህንን የሰሙ ወንድሞች ሁሉ በፍርሃት ተዋጡ፣ በእግሩ ስርም ወደቁ። አባ መቃርዮስ ግን ይህ ሁሉ የሆነው ስለ እኔ ሲባል አይደለም፣ እኔ ምንም ነኝና እግዚአብሔር ይህንን ተአምር የሠራው ስለ ሴትዮዋና ስለ ልጆቿ ሲባል ነው። ይህም ነፍስ ያለ ኃጢአት ብትኖር እግዚአብሔር ሁሉንም ነገር እንደሚሰጣት የሚያመለክት ነው። جربت اعتمد عليك وكل مرة بندم يعني لا عارف توضح لي صوت ولا عارف ነፍስ ያለ ኃጢአት ብትኖር እግዚአብሔር ሁሉንም ነገር እንደሚሰጣት የሚያመለክት ነው። ከዛ በኋላ ባሏ ለሞተባት ሴት ገንዘቡ የት እንዳለ ነገራት። እርሷም ወስዳ ለአበዳሪዋ ሰጠችው። ልጆቿም ነፃ ወጡ። ይህንን ታሪክ የሰሙ ሁሉ እግዚአብሔርን አመሰገኑ። አባ መቃርዮስ በምድረ በዳ እያለ በአካባቢው በብሕትውና እርሱ ብቻ ነበር። ከእርሱ ራቅ ብሎ በሌላ በረሃ ውስጥ ብዙ መናንያን ነበሩ። አንድ ጊዜ አባ መቃርዮስ ሰይጣን በሰው ተመስሎ የተቀዳደደ ልብስ ለብሶ በእያንዳንዱ ቀዳዳ የተለያዩ የምግብ ዕቃዎችን አንጠልጥሎ ሲጓዝ አየው። አባ መቃርዮስም ሰይጣኑ ወዴት እየተጓዝክ ነው ሲል ጠየቀው። ሰይጣንም የወንድሞችን ልቦና ለማወክ እየሄድኩ ነው ሲል መለሰ። ታዲያ እነዚህ ትናንሽ የምግብ ዕቃዎች ጥቅም ምንድን ነው? ሰይጣንም መልሶ እንዲህ አለ፣ ወንድሞች ይቀምሱ ዘንድ ምግብ ይዤላቸው እየሄድኩ ነው። አባ መቃርዮስም ይህ ሁሉ አይነት ምግብ ምን ያደርግልሃል ብሎ ጠየቀው። አንድ አይነት ምግብ ባይወደው ሌላውን እሰጠዋለሁ፣ ያንንም ካልወደደው ሦስተኛውን አቀርብለታለሁ። እንዲያደረጉ ቢያንስ አንድ የሚወደው ምግብ አገኝለታለሁ ብሎ ነግሮት ከእርሱ ተለየ። አባ መቃርዮስ ያ ሰይጣን የተጓዘበትን መንገዱን እያየ ሲመለስ ድረስ ጠበቀው። በመጨረሻ ሰይጣኑ ተመልሶ ሲመጣ አየውና ጤና ይስጥልኝ። ሰይጣንም እንዴት አድርጌ በጤና እሆናለሁ? አባ መቃርዮስም ምን ማለቱ እንደሆነ እንዲነግረው ጠየቀው። ማንም አልተቀበለኝም፣ ሁሉም ተቃወሙኝ። አባ መቃርዮስም
ለአንተ የሚሆን ምንም ሰው ከዚያኛው በረሃ አላገኘህምን? በእርግጥ በዛ የሚኖር አንድ መነኩሴ አግኝቻለሁ። ባይሆን እርሱ እሺ ብሎኛል። ባየን ጊዜ እንደ ነፋስ ሆኖ ተቀየረ። አባ መቃርዮስ ስሙ ማን ይባላል አለው። ቴዎዶምጦስ ይባላል ብሎ ሰይጣኑ በሐዘን መንገዱ ቀጠለ። አባ መቃርዮስ ይህን እንደሰማ ተነስቶ ወደዛኛው ምድረ በዳ ወረደ። የእርሱ መምጣት እንደሰሙ በበረሃው የነበሩ ወንድሞች ሁሉ የዘንባባ ዛፍ ስንጣፊ ይዘው ሊቀበሉት ወጡ። እያንዳንዱ መናኒ አባ መቃርዮስ የመጣው እኔን ሊገሥጽ ነው እያለ ልቦናውን ዝግጁ አደረገ። አባ መቃርዮስ ግን ሁሉንም ትቶ ቴዎዶምጦስ የተባለው መናኒ የቱ እንደሆነ ይጠይቅ ጀመር። መነኮሳቱም የዚያን መናኒ ባት አሳዩትና ወደዛ መራ። ቴዎዶምጦስም አባ መቃርዮስን ተቀበለው። ሁሉም ሄደው አባ መቃርዮስና ቴዎዶምጦስ ብቻቸውን በቀሩ ጊዜ አባ መቃርዮስ ሕይወት እንዴት ነው ሲል ጠየቀው። ቴዎዶምጦስም በጸሎት የተነሳ ሁሉም ነገር ደህና ነው ሲል መለሰ። ክፉ ሐሳብ በልቡናህ እየመጣ አይፈትንህምን? ቴዎዶምጦስም አባ መቃርዮስን ስለፈራው አይ ሰላም ነኝ ብሎ መለሰለት። ታድለሃል፣ ተመልከት፣ እኔ ለብዙ ዘመናት በምናኔ ኖሬአለሁ። ሁሉም ያመሰግኑኛል። ምንም እንኳ አረጋዊ ቢሆን መንፈሰ ዝሙት ግን አሁን ይፈታተኑኛል። ቴዎዶምጦስም አባቴ ሆይ ይህማ እኔንም ይፈትነኛል። አባ መቃርዮስም ያ ወንድም ሌሎችን ፍትወታት እየተዋጉት መሆኑን እስኪያምን ድረስ በሁኔታው ገፋበት። በመጨረሻም የምትጾመው እንዴት ነው አለና ጠየቀው። እስከ 9 ሰዓት ነው ብሎ መለሰ። ትንሽ ጨምረህ ጹም፣ ወንጌልና ሌሎች ቅዱሳት መጻሕፍትን እያነበብክ በልቡና ዘወትር አስባቸው። ተቃዋሚ ሲነሳብህ ስለዛ ነገር ማሰብ ትተህ ስለ ሰማያዊ ነገር አስብ። ጌታ አንተን ሊረዳ ይመጣልና። ከዚያም አባ መቃርዮስ ወደ ባቱ ተመለሰ። በሌላ ጊዜ ከባቱ በር አጠገብ ተቀምጦ ሰይጣን በዛ መንገድ እስኪያልፍ ይጠባበቀው ነበር። ሰይጣንም በዛ መንገድ ወደዛኛው ገዳም ለመሄድ መጣ። አባ መቃርዮስም የት ትጓዛለህ ሲል ጠየቀው። የወንድሞችን ልቦና ለማወቅ እሄዳለሁ አለውና መንገዱን ቀጠለ። ተመልሶ ሲመጣ ወንድሞች እንዴት ናቸው ሲል አባ መቃርዮስ ጠየቀው። ካለፈው የከፋ እንደሆነበትና ምንም እንዳልተሳካለት ነገረው። አባ መቃርዮስም ለምን እንደሆነ ጠየቀው። ሁሉም ጽኑዓን ሆኑብኝ። በተለይ የገረመኝ ያ ያልኩትን ይቀበለኝ የነበረው መናኔ ምን እንደለወጠው አላቅም። ሊቀበለኝ በፍጹም አልወደደም። በዚህ ምክንያት ለቀጣዮቹ ዘመናት ተመልሼ ወደዛ ላለመሄድ ለራሴ ቃል ገብቻለሁ። ይህንን ብሎ መንገዱን በሐዘን ቀጠለ። መቃርዮስም ወደ ባቱ ገባ። ግን አንድ ጊዜ አባ መቃርዮስ ከገዳመ አስቄጥስ ወደ እንጥራ ተራራ አባ ፓምቦን ለማግኘት ወጣ። በዚያ ያሉ መነኮሳት ትክክለኛ መነኩሴ ማን እንደሆነ ጠየቁት። አባ መቃርዮስም እኔ ገና መነኩሴ መሆን አልጀመርኩም፣ ነገር ግን የመነኮሱ መነኮሳትን አይቻለሁ አለና ቀጥሎ ያለውን ታሪክ ነገራቸው። አንድ ጊዜ በባቴ ውስጥ ተቀምጬ እያለሁ ሐሳቦቼ ያስቸግሩኝ ነበር። ተነሳና ወደ በረሃ ሂድ፣ ለዚያም የማሳይን ተመልከት የሚለኝ መንፈስ መጣ። ነገር ግን ምናልባት ከአጋንንት የመጣ ሊሆን ይችላል ብዬ ከባቴ ሳልወጣ ለ5 ዓመታት ይህን ሐሳብ ስጋደለው ኖርኩ። ይሁን እንጂ ያ ሐሳብ አሁንም ሊጠፋ ስላልቻለ ወደ በረሃ ተጓዝኩ። በዚያም የተንጣለለ ባሕርና በመካከሉም ደሴት አገኘሁ።
የደሴቲቱም እንስሳት ውሃውን ለመጠጣት መጡ። በእነዚህ እንስሳት መካከል ሁለት ራቁታቸውን የሆኑ ሰዎች ተመለከትኩ። መናፍስት ናቸው ብዬ ስላሰብኩ ሰውነቴ ራደ። ወደ እኔ ሲመለከቱ በጣም ተንቀጠቀጡ። ያን ጊዜ እኛ ሰዎች ነን፣ አትፍራ አሉኝ። እኔም ከየት መጣችሁ? እዚህ በረሃ ውስጥ እንዴት መጣችሁ ስል ጠየኳቸው። የመጣነው ከገዳም ነው። እዚህ በረሃ ውስጥ በአንድነት ለመኖር ተስማማን። ወደዚህ የመጣነው ከ40 ዓመታት በፊት ነው። አንዳችን ግብፃዊ አንዳችን ሊቢያዊ ነን ብለው መለሱልኝ። ከዚያም እንዲህ ሲሉ ይጠይቁ ጀመር። ዓለም እንዴት ናት? በዘመን ብዛት የውሃ መጠን ጨምሯልን? ዓለም በብልጽግና ተሞልታለችን? እኔም አዎን ብዬ መለስኩላቸው። እንዴት ነው መነኩሴ መሆን የምችለው ብዬም ጠየኳቸው። በዓለም ያለው ሁሉ በፈቃድ መተው ካልቻልክ መነኩሴ መሆን አትችልም ሲሉ መለሱልኝ። እኔ ደካማ ነኝ፣ እናንተ የምታደርጉትን ማድረግ አልችልም አልኳቸው። እንደኛ መሆን ካልቻልክማ በባቱ ውስጥ ተቀምጥና አልቅስ። እኔም መልሼ የብርዱ ወራት ሲመጣ አይበርዳችሁምን? በበጋ ውስጥ ሰውነታችሁ ፀሐይ አያቃጥለውምን ብዬ ጠየኳቸው። እነርሱም መልሰው ይህን መሰሉን ሕይወትን ለእኛ የሰጠ እግዚአብሔር ነው፣ በቀዝቃዛው ጊዜ አይበርደንም፣ በሙቀቱም ጊዜ አያቃጥለንም ሲሉ መለሱልኝ። ለዚህ ነው ገና መነኩሴ ያልሆንኩም ያልኳቸው። አባ ጴጥሮስ የተባለው አባት ስለ አባ መቃርዮስ ይህን ተናገረ። አንድ ጊዜ አባ መቃርዮስ ወደ አንድ የታመመ ባህታዊ ዘንድ መጣ። ቀርቦም አንዳች የሚበላ ነገር አግኝቶ እንደሆነ ጠየቀው። በባዕቱ ውስጥ ግን ምንም ነገር አልነበረም። ታማሚ ባህታዊ ጥቂት ፓፓያ ብቻ አለኝ ሲል መለሰ። አባ መቃርዮስም ማንም ሳያየው ተነስቶ በእርጅና ጉልበቱ እስክንድርያ ከተማ ድረስ በመጓዝ ለሕመምተኛ የሚሆን ነገር ይዞለት መጣ። ከወንድሞች አንዱ ወደ አባ መቃርዮስ መጥቶ እባክህ ለሕይወት የሚሆን መመሪያ ስጠኝ አለው። አባ መቃርዮስም ያንን ወንድም ወደ መቃብር ሂድና በሙታን ላይ ክፉ ነገር አድርግባቸው ብሎ ላከው። ሰውየውም በሙታን ላይ ድንጋይ በመወርወርና በመሳደብ የተላከውን ፈጽሞ መጣ። አባ መቃርዮስም ምን አሉህ ሲል ጠየቀው። ያም ወንድም ምንም አላሉኝም ብሎ መለሰ። በነጋታው ተመልሰና አመስግናቸው አለው። በነጋታው ያ ወንድም ወደ መቃብሩ ስፍራ ተጉዞ ሙታኑን ሐዋርያት፣ ቅዱሳን፣ ጻድቃን እያለ አመሰገናቸውና ተመለሰ። መቃርዮስም ምን መለሱልህ? ያ ወንድም ምንም አለ። መቃርዮስም ስትሰድባቸውና በድንጋይ ስትመታቸው፣ ስታመሰግናቸውና ስታወድሳቸው ምንም አልመለሱም። አንተም ለነፍስ ድነት ከፈለግ እንደ ሞተ ሰው ሆነ ኑር። ሰዎች ክፉ ቢያደርጉብህም ቢያመሰግኑ ምንም አይሰማ። አንድ ጊዜ አባ መቃርዮስ ከወንድሞች ጋር ወደ ግብፅ ሲሄድ አንድ ልጅ ለእናቱ አንድ ሀብታም አለ፣ እርሱ ይወደኛል፣ እኔ እጠላዋለሁ። አንድ ምስኪን አለ፣ እርሱ ይጠላኛል፣ እኔ እወደዋለሁ ብሎ ሲነግራት ሰማ። ይህን ጊዜ አባ መቃርዮስ እጅግ ተደነቀ። አብረውት የነበሩት ወንድሞች ምን እንዳስደነቀው ጠየቁት። እርሱም በእውነቱ ባለጸጋ የተባለ ጌታችን ነው፣ ነገር ግን እኛ አንወደውም። ምስኪን የተባለው ዲያብሎስ ነው። እኛን ይጠላናል፣ እኛ ግን ክፋቱን እንወድለታለን። ሰዎች የፈጸሙብን ክፉ ነገር የምናስብ ከሆነ እግዚአብሔርን ለማሰብ የምንችልበትን ኃይል እናጣለን። ነገር ግን የአጋንንትን ክፉ ሥራ ዘወትር የምናስብ ከሆነ ጽኑዓን እንሆናለን።
አንድ ጊዜ በተራራው ላይ የሚገኙ አረጋውያን አበው ወገዳማ አስኬት ከአባ መቃርዮስ ዘንድ እንዲህ ብለው መልእክት ላኩ። እባክህ ወደ ጌታ ከመሄድ በፊት እኛ ለማየት ውጣ። ያለበለዚያ ሁሉም ሰው ሲያዝን ይኖራል። አባ መቃርዮስም ተነስቶ ወደ ተራራው ወጣ። እዛ በደረሰ ጊዜ ሁሉም ተሰበሰቡና አንድ ምክር ምከረን አሉት። At Freedom to Hear, we believe that by understanding emotional context, we can help our clients ንገረን አሉት። አባ መቃርዮስም እንዲህ ማለት ጀመረ። ወንድሞቼ ኑ እናልቅስ፣ እንባዎቻችን ከዓይኖቻችን እንደ ጎርፍ ይውረዱ። እንባዎቻችን የገዛ ሰውነታችንን ወደሚያቃጥሉበት ስፍራ ከመሄዳችን በፊት ሁሉም ወደ ምድር ተደፍተው አለቀሱ። ከዚያም አባ ሆይ ጸልይልን አሉት። አባ መቃርዮስ አንድ ጊዜ የሚከተለውን ታሪክ ተናግሮ ነበር። አንድ ቀን በበረሃው ስጓዝ የሞተ ሰው የራስ ቅል አገኘሁ። በበትሬ ነካስ አድርገው ያ የራስ ቅል አፍ አውጥቶ መናገር ጀመረ። እኔም አንተ ማነህ አልኩት። ያ የራስ ቅልም እኔማ በዚህ አካባቢ የሚኖር አረማውያን የቤተ ጣዖታቸው ሊቀ ካህን ነኝ። አንተ በጸጋ የተሞላ መቃርዮስ ሆይ በመከራ ውስጥ በመሰቃየት ላሉ በሲኦል ወገኖች ጥቂት እንኳ በጸለይክላቸው ጊዜ ፋታ ያገኛሉ። እኔም ይህ መከራ ምንድን ነው? ይህ ፋታስ ምንድን ነው? ያም የራስ ቅል ሰማይ ከምድር የሚርቀውን ያህል የሞላ እሳት ከስራችን አለ። ሁላችንም በእሳቱ ባህር ውስጥ ቆመናል። ከእግር ጥፍራችን እስከ ራስ ፀጉራችን በእሳቱ ተውጠናል። እያንዳንዱ ሰው ፊት ለፊት ለመታየት አይችልም። የአንዱ ሰው ፊት ከሌላው ሰው ጀርባ ጋር የተጣበቀ ነው። ነገር ግን አንተ ስትጸልይልን እያንዳንዳችን በመጠኑም ቢሆን ፊት ለፊት እንተያያለን። ለእኛ ፋታ ማለት ያ ነው። እኔም በእንባ ተዋጥኩ። ይህ ሰው የተወለደበት ቀን ምንኛ የተረገመች ትሆናል። ለራስ ቅሉም ከዚህ የባሰ ሌላ ቅጣት እዚህ አለ ብዬ ጠየቅኩት። ያም የራስ ቅል ከእኛ ዝቅ ብሎ የባሰ የመከራ ስፍራ አለ። እኔም ገዛ ያሉት እነማን ናቸው ስል ጠየቅኩት። እኛ እግዚአብሔርን ለማወቅ ዕድል ስላልነበረን የተወሰነ ምሕረት እናገኛለን። እነዛ አውቀው የካዱት ግን ከእኛ በታች ባለው ከፍተኛው የመከራ ቦታ ይገኛሉ። ልጄ ሆይ ጌታን ለማገልገል ስትነሳ ነፍስህን ለተጋድሎ አዘጋጅ። ልብህን አጽናው። ማንኛውም ነገር በትዕግሥት ተቀበለው። በየቦታው ማንኛውም ነገር በመልካም ተቀበለው። ማንኛውም ነገር ያለ ፈቃድ እግዚአብሔር አይፈጸምምና የእግዚአብሔርን ፈቃድ ለመፈጸም የሚሻነፍ ከሁሉም በላይ ትዕግሥትን፣ ጽናትንና ተስፋን ገንዘብ ለማድረግ መጋደል አለባት። ከዲያብሎስ ዘዴዎች አንዱ በመከራችን ሰዓት እንድንፈጽ ማድረግ ነው። በዚህ ጊዜ በእግዚአብሔር ላይ ያለንን ተስፋ እናሟጥጣለን። እግዚአብሔር በእርሱ ተስፋ የምታደርግ ነፍስ እግዚአብሔር አይረዳኝም እስክትል ድረስ በመከራ እንድትንገላታ አይተዋትም። ቅዱስ ጳውሎስ ከሚቻላችሁ መጠን ይልቅ ትፈተኑ ዘንድ የማይፈቅድ እግዚአብሔር የታመነ ትታገዙም ዘንድ እንድትችሉ ከፈተናው ጋር መውጫውን ደግሞ ያደርግላችኋል ብሏልና። ሰይጣን ነፍስን የሚፈትናት በሚፈልገው መጠን ሳይሆን እግዚአብሔር በፈቀደለት መጠን ነው። በበቅሎ ላይ፣ በአህያ ላይ፣ በግመል ላይ ምን ያህል ሸክም መጫን እንዳለበት ባለቤታቸው ያውቃል። ሸክላ ሰሪው በእሳት ውስጥ ረጅም ጊዜ በመቆየት እንዳይቃጠሉበት የቱን ሸክላ በእሳት ውስጥ ለምን ያህል ጊዜ ማቃጠል እንዳለበት ያውቃል። በሌላም በኩል በሚገባ ከመጠንቀቃቸው በፊት ከእሳት እንዳይወጡም ያደርጋል። ሰው ስለ ገንዘቡ ይህን ያክል ካወቀ እግዚአብሔርማ ምን ያህል ያውቅ።
በእርግጥም እያንዳንዷ ነፍስ ላይ መጫን ያለበትን የፈተና መጠን ያውቃል። ስለዚህ እያንዳንዱን ለመንግሥተ ሰማያት ብቁ ያደርገዋል። አባ መቃርዮስ በሚያስተዳድረው በገዳመ አስቄጥስ ታውሚጦስ የተባለ መነኩሴ ነበር። ታውሚጦስ ከገዳሙ እየወጣ መንደር ይውል ነበር። ጉዳዩን ሌሎች መነኮሳት ለአባ መቃርዮስ መጥተው ነገሩት። አባ መቃርዮስ ግን ልጄ ንጹሕ ነውና ስሙን በከንቱ አታጥፉ ብሎ መለሰላቸው። አባ መቃርዮስ ዝም ሲለው ጊዜ አንድ ቀን ታውሚጦስ በመንደር ያለች ወዳጁን አስከትሏት ወደ ገዳሙ መጣ። መነኮሳቱም ለአባ መቃርዮስ ነገሩት። አባ መቃርዮስ የመነኩሴው ድፍረት ለመሸፈን የሚያስቸግር በመሆኑና ለሌሎቹም ኩፋሪያ ስለሚሆን ብዙ መነኮሳትን አስከትሎ ድምፅ እያሰማ ወደ ታውሚጦስ በዓት ሄደ። ታውሚጦስ አባ መቃርዮስ ወደ እርሱ እንደመጣ ሲያውቅ በልጅቷ ላይ ቅርጫት ደፋባት። መቃርዮስ ግን የተሰወረውን ይመለከት ነበርና የሆነውን አወቀ። ስለዚህ በቅርጫቱ ላይ ተቀምጦ ፈልጓት አላቸው። ተከትለውት የመጡት መነኮሳት ይፈልጉ አጧት። አባ መቃርዮስም ንጹሕ ልጄ ለምን ታሙታላችሁ? በሉ ውጡ፣ የማጫውተው ነገር አለኝ አላቸውና ወጡ። መነኮሳቱ ከወጡ በኋላ ልጄ እንዴት ሆነህ ትኖራለህ አለው። በአንድ ጸሎት ጾር ጠፍቶልኛል ሲል ታውሚጦስ መለሰ። አባ መቃርዮስም እኔ በ80 ዘመን ያልጠፋልኝም። ወዲያውም ልጄ ሆይ ፈጣሪ በአንተ ላይ ከመፍረዱ በፊት በራስህ ላይ ፍረድ። ታውሚጦስም በፈራ ነው እንጂ በልጅቷ ላይ ቅርጫት ደፍቼባታለሁ፣ በቅርጫቱ ተቀምጠህባታል። አባ መቃርዮስም ልጅቱን ከቅርጫት ውስጥ አውጥቶ ለምን ይህን አደረግሽ? እርሳቸው አመጡኝ፣ ምን ላድርግ አለች። ታውሚጦስንም እንዲህ አለው፣ ከአሁን በኋላ ሁለተ ተመገብ፣ የዮሐንስን ወንጌል አታስታጉል ብሎት መክሮት ሄደ። አባ መቃርዮስ ከበዓቱ ወጥቶ ሲሄድ ድንጋዮች የተከተሉት መቃርዮስ በምድር ላይ እንደ አምላክ ሆነ ብለው አመሰገኑት። አባ መቃርዮስ አንድ ጊዜ የሚከተለውን ተናገረ። በገዳመ አስቄጥስ በነበርኩ ጊዜ ሁለት እንግዶች መጡ። አንዱ ጢሙ የተንዠረገገ ሲሆን ሌላው ገና ጢም በማውጣት ላይ ነበር። ወደ እኔ መጥተው አባ መቃርዮስ የት ነው ብለው ጠየቁኝ። ከእርሱ ዘንድ ምን አላችሁ ስል ጠየኳቸው። ስለ እርሱና ስለ ገዳመ አስቄጥስ ሰማን፣ ስለዚህ ልናየው መጣን ሲሉ መለሱልኝ። እኔ ነኝ ያልኳቸው። እጅ ነሱኝና እዚህ መኖር እንፈልጋለን አሉኝ። ገና መከራ ያልቀመሱና በቅንጦት ያደጉ መሆናቸውን ተመልክቼ እዚህማ ለመኖር ይከብዳቸዋል አልኳቸው። ታላቅየው እዚህ መኖር ካልቻለን ሌላ ቦታ እንሄዳለን አለኝ። ወዲያው ለራሴ ለምን አባርራቸዋለሁ? ለምንስ የመሰናከያ ድንጋይ እሆንባቸዋለሁ? በቦታው ያለው መከራ ራሱ በፈቃዳቸው እንዲያደርጋቸው የለምን ብዬ አሰብኩ። ከዛም መልሼ ኑ ለራሳችሁ በዓት ስሩ አልኳቸው። ቦታውን አሳየንና አንዲት በዓት እንሰራለን። እኔም መጥረቢያ፣ ዳቦ የሞላበት ቅርጫትና ጨው ሰጠኋቸው። ድንጋይ ማውጫውንም ቦታ አሳየኋቸው። ከዚህ ጥቂት ድንጋይ ውሰዱ፣ እዛ ረግረግ ስፍራ ጥቂት እንጨት አምጡ፣ ከዚያም ጣራ ስሩለትና እዚህ ቦታ ኑሩ። ይህን ስላቸው መከራውን ተሰክተው ይሄዳሉ ብዬ ነበር። ይባስ ብለው ግን ምን አይነት ሥራ መስራት እንዳለባቸው ጠየቁኝ። እኔም
ገመድ መስራት ነው። ከረግረጉ ስፍራ ጥቂት ሰሌን አመጣውና እንዴት እንደሚሰሩ አሳየኋቸው። በዚህ ሰሌን ቅርጫት ስሩ፣ ለጠባቂዎችም ስጧቸው፣ ለእናንተም ዳቦ ያመጡላችኋል። ከዚያም ትቻቸው ሄድኩ። የሚገርመው ግን ባለማመንታትና ባለመሰልቸት ያዘዝኳቸውን ሁሉ መፈጸም ጀመሩ። ለሶስት ተከታታይ ዓመታት ወደ እኔ ዘንድ አልመጡም። በዚህ የተነሳ በሐሳቤ ምን አይነት ሕይወት እየኖሩ ይሆን? ስለገጠማቸው ጾር ለማማከር ለምን እኔ ዘንድ አልመጡም? ሩቅ ያሉት ሊያማክሩኝ ሲመጡ እዚህ ካጠገቤ ያሉት ለምን ዝም አሉ? ወዴትም ቦታ ሄደው አያውቁም። ስጋ ወደሙ ለመቀበል በአርሞ ወደ ቤተክርስቲያን ብቻ ይሄዳሉ እያልኩ አወጣ ወርድ ጀመር። ስለ ሁኔታው ወደ እግዚአብሔር ጸለይኩኝ። የእነዚህ ወንድሞች ሕይወት ይገልጥልኝ ዘንድ ሳምንቱን በሙሉ ጾምኩ። በሳምንቱ መጨረሻ ተነሳሁና ልጎበኛቸው ወደ ባታቸው አመራሁ። በሩን ሳንኳኳ ከፈቱልኝና በአርሞ ሰላምታ ሰጡኝ። ጸሎት ካደረግን በኋላ አረፍ አልኩ። ታላቅየው ለታናሹ ምልክት ሲሰጠው ታናሹ ወጥቶ ሄደ። ታላቁም ቁጭ ብሎ ገመድ መጎንጎን ቀጠለ። ምንም ቃል አልተነፈሰም። ልክ 9 ሰዓት ሲሆን ታናሹ አንኳኩቶ ገባና በታላቅየው ምልክት ሰጭነት ገበታ አዘጋጀ። ቀጥሎ ከፊታችን በአርምሞ ቆመ። እኔም ተነስተን በገበታው አንሰየምም አልኩና አብረን ቀረብን። Artaban unblock your nose in just 2 minutes. Artaban and breathe. ምሽቱ ሲቃረብ አባ ትሄዳለህ ብለው ጠየቁኝ። አይ እዚሁ ነው የማድረው አልኳቸው። በአንድ ጥግ ለእኔ ሰሌን አነጠፉልኝ፣ በሌላው ጥግ ደግሞ ለራሳቸው አነጠፉ። መታጠቂያቸውንና አስፋቸውን አውልቀው አንድ ላይ ተኙ። ልክ እንደተኙ የሕይወታቸውን መንገድ ይገልጥልኝ ዘንድ ወደ እግዚአብሔር ጸለይኩ። በዚህ ጊዜ ጣራው ተከፈተ፣ ብርሃኑም እንደ ቀን ብርሃን ሆነ። እነርሱ ግን ያንን ብርሃን አላዩትም ነበር። ልክ የተኛው በመሰላቸው ሰዓት ታላቅየው ጎኑን ነካ አድርጎ ታናሹን ቀሰቀሰውና ተነሱ። መታጠቂያቸውን አስረው እጆቻቸውን ወደ ሰማይ ዘረጉ። እኔ አያቸዋለሁ፣ እነርሱ ግን አያዩኝም ነበር። በታናሽየው ላይ አጋንንት ዝንቦችን መስለው ሲመጡበት አየሁ። ጥቂቶች በአፉ ላይ፣ ጥቂቶችም በዓይኑ ላይ አረፉ። የእግዚአብሔር መልአክ በዙሪያው ከቦ በነበልባላዊ እሳት ሲያባርራቸው ተመለከቱ። ወደ ታላቅየው ግን ፈጽሞም አይቀርቡም ነበር። ሊነጋጋ ሲል ተመልሰው ተኙ። እኔም መንጋቱን አይቼ ከእንቅልፍ እንደነቃ ሰው ተነሳሁ። እነርሱም እንደኔ ያደረጉ። ታላቅየውም 12 መዝሙራትና ዜማቸውን ሲል ጠየቀኝ። መልካም ነው አልኩት። ታናሽየው 6ቱን መስመር አንድ እያደረገና ሃሌሉያ እያለ 5 መዝሙራትን አዜመ። በዚህ ጊዜ ከአንደበቱ እሳት እየወጣ ወደ ሰማይ ሲያደርግ አየሁ። ታላቅየውም በተመሳሳይ ሁኔታ መዝሙራትን ሲያዜም የእሳት አምድ ተዘርግቶ ወደ ሰማይ ሲወጣ ተመለከቱ። እኔም በበኩሌ በልቤ የተወሰኑትን መዝሙራት አዜምኩ። ከዛም ጸልዩልኝ ብዬ ወጣሁ። እነርሱ ግን ቃል ሳይወጣቸው እጅ ነስተውኝ ተሰናበቱኝ። ታላቅየው ከፍጹም ደረጃ መድረሱን፣ ታናሹ ግን ገና አጋንንት እየተዋጉት መሆኑን ተረዳሁ። ከጥቂት ቀናት በኋላ ታላቁ አረፈ። ከ3 ቀን በኋላ ደግሞ ታናሹ ተከተለው። አባ መቃርዮስን ሊጎበኙ በመጡ ቁጥር ወደ እነዚያ ወንድሞች ማዕድ ይወስዷቸውና ኑ የወጣት እንግዶችን የሰማዕትነት ስፍራ ይላቸው ነበር።
አንድ ጊዜ አባ መቃርዮስ ከበዓቱ ውጭ እያለ ሌባ መጣና ያለውን ንብረት ሁሉ በግመል ላይ ጀመረ። አባ መቃርዮስ ሲመጣ የቀረውን ንብረት በመጫን ሌባውን ረዳው። ሌባው ዕቃውን ጭኖ ሲያበቃ ግመሏን ሊያስነሳት ሞከረ። ነገር ግን እምቢ አለችው። አባ መቃርዮስም ወደ በዓቱ ገብቶ አንዲት የተረሳች መኮትኮቻ መጣና ወንድሜ ግመሏን ይህንን መውሰድ ፈልጋ ይሆናል ብሎ ጫነለት። ከዚያም ግመሏን እንድትነሳ አዘዛት። ግመሏም ትእዛዙን አክብራ በመነሳት ጥቂት ከተራመደች በኋላ መልሳ ተቀመጠች። ከዛ በኋላ ግን ዕቃው ሁሉ እስኪወርድ ድረስ አልነሳም አለች። አባ መቃርዮስ አንድ ጊዜ የሚከተለውን ታሪክ ተናግሮ ነበር። አንድ ቀን በበረሃው ስጓዝ የሞተ ሰው የራስ ቅል አገኘሁ። በበትሬ ነካ ሳደርገው ያ የራስ ቅል አፍ አውጥቶ መናገር ጀመረ። እኔም አንተ ማነህ አልኩት። ያ የራስ ቅልም እኔማ በዚህ አካባቢ የሚኖር